አመሰግናለሁ። በአማርኛ ጻፉልኝ። ለማንኛውም እግዚአብሔርን ጠይቅ። ትዳር ስትፈልግ እግዚአብሔርን ጠይቅ። ጥሩ ሚስት እንዲሰጥ የምታስብልህ፣ ብትንከባከብልህ፣ የምትታዘዝክ፣ የምታከብርክ፣ አንተን የምትወድ አንተን የምትጠብቅክ። ሐሙስ ነው የምነሳው ከተኛውበት። በቃ ሐሙስ ነው የምነሳው ከተኛውበት። ይሄ ምንድን ነው? አልከፍት ብሎሽ ነው እንዴ ማሬ? አይደለም ስታካርጎብኝ ነው። እንዳንቺ አይነት ፈጣኝ የለም። እና ሚስት ሲባል ዝም ብሎ አይደለም አባቴ። የጉልት ድንች አይደለችም፣ የሱቅ ልብስ አይደለችም። እግዚአብሔር ጠይቀ ሱባኤ ገብተክ ጌታ ሆይ ሀብትና ንብረት ከእናት አባት ይወሰዳል፣ መልካም ሚስት ግን ከፈጣሪ ይሰጣል የሚባል የለም። ሀብት ንብረት ከቤተሰብ ትወርሳለህ፣ መልካም ሚስት ግን ከማን ትታደላለህ? ከእግዚአብሔር ብቻ ማለት ነው። ልባምን ሴት ማን ያገኛታል ይላል መጽሐፍ። በጣም